በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። ውድና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የመስቀል ስር ያድራ ልጆች ትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ፍጹም በሆነው በክርስቶስ ሰላምታ ሰላም ለሁላችን ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖታችን አምድ መሰረት በ2018 ዓመተ ምህረት በኪነ ጥበብ አምድ ክፍል እየተዘጋጀ ወደናንተ የሚቀርብላችሁ ሳምንታዊ መንፈሳዊ የግጥም መርሃ ግብራችን ነው። የግጥሙ ርዕስ መታደሉንማ ታድለን ነበረ። ግጥሙን አዘጋጅቼ ወደናንተ የማቀርብላችሁ እህታችሁ ለተስላሴ። ወደ አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ተቆዩ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁ። መንፈሳዊ ግጥም ርዕስ መታደሉንማ ታድለን ነበረ። መታደሉንማ ታድለን ነበረ ከውሃም የጠራ ከወርቅ የከበረ ጥንቁቅ ባህታዊ ተሰጥቶን ነበረ። የኃጢያታችን ክምር ጋርዶን እንዳናየው በነጋ በጠባ በሐሜት በላነው። እንደው ለመሆኑ እኛ ማን ሆነን ነው የአምላክን ምርጥቃ የምናንገላታው? የኃጢያታችን ክምር ጋርዶን እንዳናየው በነጋ በጠባ በሐሜት በላነው። እንደው ለመሆኑ እኛ ማን ሆነን ነው? ራሳችን ቁመን አይተነው ይሆን ወይ ራሱን ዝቅ አርጎ ትህትናን ቢያሳይ? እኛ ማን ሆነን ነው አቅልን የምናይ? መልስ የሌለን ሁሉ ኋላ ስንጠየቅ በፍርድ አደባባይ ነጫጭ በመልበስ አለሁኝ ባይ ይልቅ ሳይመሽብን ራሳችንን ነጫጭ በመልበስ አለሁኝ ባይ ይልቅ ሳይመሽብን ራሳችንን። አረ ለመሆኑ የሰራውን ታሪክ አይታችሁታል ወይ? በወሬ አይደለ ጥርት ድምቅ ብሎ በአይን የሚታይ ሲዘከር ሲወሳ የሚኖር በምድር በሰማይ የመናኙን ስራ አይታችሁታል ወይ? አሉሽ አውሪ የዘመን አስመሳይ ከማውራት በስተቀር ታሪክ አላችሁ ወይ? እንደው ለብ ከማለት በስተቀር አንድ መልካም ፍሬ አላችሁ ወይ በምድር? አሉሽ አውሪ የዘመን አስመሳይ ከማውራት በስተቀር ታሪክ አላችሁ ወይ? እንደው ለብ ከማለት በስተቀር አንድ መልካም ፍሬ አላችሁ ወይ በምድር? ደርሶ እጅን መቀሰር በእግዚአብሔር ሰው ላይ እንዴት ቢይዘን ነው ያለም ፍቅረ ነዋይ? ደርሶ እጅን መቀሰር በእግዚአብሔር ሰው ላይ እንዴት ቢይዘን ነው ያለም ፍቅረ ነዋይ? እጅ የምንቀስረው በባህታዊ ላይ እኔም ሆንኩኝ አንተ ሁላችን ባንድ ላይ የሰራነው ስራ ተመዝግቧል ከላይ። እኔም ሆንኩኝ አንተ ሁላችን ባንድ ላይ የሰራነው ስራ ተመዝግቧል ከላይ። መቀለድ አንችልም በፈጣሪያችን ላይ ሁሉን አዋቂ ነው እግዚአብሔር ኤልሻዳይ። ንግግርን ሳይሆን ልቦናንም የሚያይ እውነትን ፈራጅ ነው ያለው በሰማይ። እንጠቀም ዛሬ ነገ ሌላ ቀን ነው በድላችን ብቻ መጠቀም መልካም ነው። የምን መወላወል የምን ፈራተባ በአቋም እንጽና አንሁን ገለባ። የምን መወላወል የምን ፈራተባ በአቋም እንጽና አንሁን ገለባ። ስለ በረኸኛው ስለ አባ ዮሐንስ ብዙ ታሪክ አለ አይምሮን የሚያድስ። አታውቁ ከሆነ ኑማ ልንገራችሁ ወንቅሸት ገብርኤልን ደግሞ ያላያችሁ ዝናና ታሪኩን ባለም የሰማችሁ። ከዛ ምድረ ገነት በአካል ያልሄዳችሁ አንድ ጊዜ ስሙኝ ኑማ ልንገራችሁ። እንደ ስሙ ልዩ ስራው የእውነት በእግዚአብሔር ተመርጧል ልንድንበት። ከዛ ምድረ ገነት በአካል ያልሄዳችሁ አንድ ጊዜ ስሙኝ ኑማ ልንገራችሁ። እንደ ስሙ ልዩ ስራው የእውነት በእግዚአብሔር ተመርጧል ልንድንበት። ምድራዊ ገነት ነው ሙታን ሰው ወንቅሸት።
ሰሪው ባህታዊ ስሙ አባ ዮሐንስ ሰባኪ መምህር አናጺ መሐንዲስ አለኝ የምላችሁ ስለ አባ ዮሐንስ ስለ ወንቅሸት ዝም ብላችሁ ስሙኝ እውነትን በእውነት ስለ ጀግና አባቴ ስለ ታሪክ ሰሪው አሉባልታ አታውሩ እርሱ ሙሉ ሰው ነው ስለ ጀግና አባቴ ስለ ታሪክ ሰሪው አሉባልታ አታውሩ እርሱ ሙሉ ሰው ነው የኔ አዛኝ ሩህሩህ ደግ ነው አባቴ እንደውቅ ያደረገኝ ስለ ሃይማኖቴ ሁሌም እለዋለሁ ረቡኒ አባቴ እንዳውቅ ያደረገኝ ስለ ሃይማኖቴ ሁሌም እለዋለሁ ረቡኒ አባቴ እንባና ጸሎቱ ለሁሉም ደራሽ ነው በፈተና መሃል የሚረማመደው የኔ ዘመን ኢዮብ ልበለው ሰለሞን ሙሉ ስላረገው አምላክ እግዚአብሔር ዳዊት ልሃለው ተሰጥቷል ጸጋ በሰማይ በምድር አንተ ደግ አባቴ መካሪ በጥበብ ቃል በማጣቴ ነው ጽፌ እንዳላስነብብ ጀግና ብዬ ብጽፍ ያንስብኛል ቃሉ የጀግኖች ጀግና ነህ አንተኮ ከሁሉ አልቅሰህ በደስታ ስትዘምራየው እንደምን መታደል ምን አይነት ጸጋ ነው ዘማሪ መምህር ነብይ ሐዋርያ እንቁ መምህሬ ክብሯ ለኢትዮጵያ ዘማሪ መምህር ነብይ ሐዋርያ እንቁ መምህሬ ክብሯ ለኢትዮጵያ ያላወቁ ሁሉ ጉድጓድ ይምታሉ መስሏቸው ነው እንጂ ዙረው ይወድቃሉ ያላወቁ ሁሉ ጉድጓድ ይምታሉ መስሏቸው ነው እንጂ ዙረው ይወድቃሉ የነቢያት ሥራ ጥልቅ ነው ምስጢሩ መች መረመራል ዳርና ደንበሩ ባያውቁ ነው እንጂ ቢታወር አይናቸው ባይመረቁ እንጂ በእናት አባታቸው አይቀስሩም ነበር ወደ አንተ በእጃቸው መላሳቸው ትልቅ ልባቸው ጠማማ ሆዳቸው ሰፊ ነው ኑሯቸው ከተማ ያላወቁ ሁሉ ጉድጓድ ይምታሉ መስሏቸው ነው እንጂ ዙረው ይወድቃሉ የነቢያት ሥራ ጥልቅ ነው ምስጢሩ መች መረመራል ዳርና ደንበሩ ባያውቁ ነው እንጂ ቢታወር አይናቸው ባይመረቁ እንጂ በእናት አባታቸው አይቀስሩም ነበር ወደ አንተ በእጃቸው ምላሳቸው ትልቅ ልባቸው ጠማማ ሆዳቸው ሰፊ ነው ኑሯቸው ከተማ ተደፋፈሩ እንጂ ዶግማና ቀኖና በልብ ወለድ ተረት የተማሩ ሁላ ስላንተ ሊያወሩ ስለ በረኸኛው አሉን እኮ ደፍረው ሐሰት እንድንሰማ ስለ ተዋህዶ ስለኛ ሃይማኖት ሊያስተምሩን ዶግማ ከባህታውያን በልጦ ፋሽን ለባሽ አባትን ተሳድቦ ዙሮ ካባ ለባሽ ሊናገር ደፈረ ስለ ክርስትና ባቋሙ ሳይገኝ በእምነቱ ሳይጸና ሊናገር ደፈረ ስለ ክርስትና ባቋሙ ሳይገኝ በእምነቱ ሳይጸና እምነት ማለት እኮ በተግባር መሆን ነው የምን ያዙን ለቀቅ የምን ማስመሰል ነው እምነት እኮ ማለት በተግባር መሆን ነው የምን ያዙን ለቀቅ የምን ማስመሰል ነው ስለ ሃይማኖቱ በነፍሴ ጨከነው ስለ ሃይማኖቱ በነፍሴ ጨከነው የነ ጳውሎስ ወንድም በዘመኔ ያለው ነብይ እግዚአብሔር አባ ዮሐንስ ነው የነ ጳውሎስ ወንድም በዘመኔ ያለው ነብይ እግዚአብሔር አባ ዮሐንስ ነው አንተ ልትሳደብ አፍክን ብትከፍተው እኔ ግን አባቴን ሁሌ አከብረዋለሁ ክርስትና እምነቴን ያወቅኩት በርሱ ነው ከፊት ሙች ብትሉኝ ነፍሴን እሰጣለሁ እግዚአብሔር አምላኬን በሱ አውቄዋለሁ እግዚአብሔር አምላኬን በሱ አውቄዋለሁ ስለ ክርስትና ስለ ተዋህዶ በጠው ማንደበት በቃል ተመረያለሁ ስለ በረኸኛው ስለ ጀግና አባቴ ሁሌ እናገራለሁ አወላችኋለሁ እናንተ አታውቁም የበረሃው መናኝ ልዩ ነው በፍጹም አወላችኋለሁ እናንተ አታውቁትም የበረሃው መናኝ ልዩ ነው በፍጹም ጌታ ያከበረው እስከ ዘላለም ተሳዳቢ በስቶ ብናይም ባይናችን አዲስ ነገር የለም በሃይማኖታችን ቀድመን ተምረናል ከአባቶቻችን የነቢያት ገዳይ አይጠፋም ዘላለም ተጽፈዋልና በመጽሐፈ መርገም
ተሳዳቢ በስቶ ብናይም ባይናችን አዲስ ነገር የለም በሃይማኖታችን ቀድመን ተምረናል ከአባቶቻችን የነቢያት ገዳይ አይጠፋም ዘላለም ተጽፈዋልና በመጽሐፈ መርገም ገበሬው እርፊዞ አይልም ወደ ኋላ እኛም ማውቀነዋል ያለሙን ሽንገላ በሉናንተ ማውሩ እርግማን ነውና እኛም ማውቀነዋል የእውነትን ጎዳና ገበሬው እርፊዞ አይልም ወደ ኋላ እኛም ማውቀነዋል ያለሙን ሽንገላ በሉናንተ ማውሩ እርግማን ነውና እኛም ማውቀነዋል የእውነትን ጎዳና መናኙን አትንኩት እርሱ ስራ ታዟል ከላይ ከፈጣሪ አንደዚህ ተመርጧል አትልፉ በከንቱ ትርፉ መቀሰፍ ነው አባ ዮሐንስን የሾመው አምላክ ነው አትንኩት አይሆንም አትደፋፈሩት አባቴ ልዩ ነው ፍጹም የማታውቁት መናኙን አትንኩት እርሱ ስራ ታዟል ከላይ ከፈጣሪ አንደዚህ ተመርጧል አትልፉ በከንቱ ትርፉ መቀሰፍ ነው አባ ዮሐንስን የሾመው አምላክ ነው አትንኩት አይሆንም አትደፋፈሩት አባቴ ልዩ ነው ፍጹም የማታውቁት ከእጁ ተቀበሉ ምርቃት በረከት ያለበለዛ ግን ብትሄዱ በክፋት ውድቀት ነው ለናንተ ሀፍረት ነው ሽንፈት ለበረሃው መናኝ ገብርኤል አለለት ከእጁ ተቀበሉ ምርቃት በረከት ያለበለዛ ግን ብትሄዱ በክፋት ውድቀት ነው ለናንተ ሀፍረት ነው ሽንፈት ለበረሃው መናኝ ገብርኤል አለለት አሜን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን